ጤና ይስጥልኝ እንዴት ናችሁ? ዛሬ ደግሞ ከባለፈው የቀጠለው ከክፍል 5 የቀጠለ ክፍል 6 ነው። የዚህ ክፍል ደግሞ የምናየው ለብዙ ቁጥር እርባታ ሲሰራ ነው። ኢሳን የሚለው እነሱ ይሆናል ማለት ነው። ስለዚህ እነሱ በሚለው ኢሳን በሚለው ኢሳን ዴመን ስንል እነሱ ሄዱ ማለታችን ነው። ኢሳን ዴማ ጅሩ ካለ ደግሞ እየሄዱ ነው። ኢሳን ኒ ዴሙ ካለ ደግሞ ይሄዳሉ ማለታችን ነው። ዴሙፊ ካለ ሊሄዱ ነው ማለት ነው። ዴሙፍ ቱረን ካለ ሊሄዱ ነበር ማለት ነው። ዴመኒሩ ካለ ደግሞ ሄደዋል ማለታችን ነው። ከዛ ዴመኒ ቱረን ካለ ደግሞ ሄዶ ነበር ማለታችን ነው። ዴማ ቱረን ካለ ደግሞ እየሄዱ ነበር የሚለው ማለት ነው። ስለዚህ አሁንም እዚህ ጋር ወርዱ ሩቱ ላይ ዴም የሚለው ላይ አን አአ እንዳለ ያው እስከ ኤም ድረስ ያለው አይቀየርም። ከዛ በላይ ያለው ነው የሚቀየሩት። ስለዚህ ቃላት እርባታ ሲሰሩ መጀመሪያ ሩት ወርዱን ማወቅ ነው። ሩቱን ካወቅን በኋላ ከዛ ቀላል ነው እርባታ መስራቱ። ከዛ በኋላ ደግሞ እነዚህ የስም ምትኮችን ማወቅ ነው ማለት ነው። ከዛ በቀላሉ መስራት ይቻላል። ስለዚህ ዛሬ በክፍል 6 እዚህ ያልቃል ማለት ነው። ቀጣይ በሌላ ቪዲዮ እንገናኛለን። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ፎሎ፣ ሼር ማድረግ አትርሱ።